ዩቲዩብ ቪዲዮአችሁን ስትጭኑ ቀጥታ በዩቲዩብ አፕሊኬሽን ገብታችሁ በዩቲዩብ ቻናል ላይ አፕሎድ ስታደርጉና ክሮምን ተጠቅማችሁ ወይም በሌላ ከዩቲዩብ አፕሊኬሽን ሌላ አፕሊኬሽን ተጠቅማችሁ አፕሎድ ስታደርጉ በጣም ልዩነት አለ። እዚህ ጋር ቀጥታ ወደ ክሮም ትገቡና ዩቲዩብ ስቱዲዮ ትገቡና ክሬት የሚለውን ወይም ከላይ በኩል እዚህ ክሬት የምትለዋን በተን ትነካላችሁ። ከሁን ሰሌክት እንድታደርጉ ፋይላችሁ ወዳለበራችኋል ዚስ ታይም የሚለውን ትመርጡና ቪዲዮአችሁ አፕሎድ ለማድረግ ኤዲት አድርጋችሁ ያዘጋጃችሁት ቪዲዮ ወዳለበት ትሄዳላችሁ። ትደርሱና ለምሳሌ እኔ እዚህ ጋር ኤዲት አድርጌ ያስቀመጥኩት 389 ሜጋባይት አፕሎድ ለማድረግ ያስተካከልኩት ቪዲዮ ነው አስገብቻለሁ ማለት ነው። አፕሎድ የማደርገውን አሁን እዚህ ጋር ነው ቢንድ ነው የሚያስፈልገው። ዲቴይልን ተነኩና ዲቴይልን ሞልተን ከጨረስን በኋላ ወደ ቀጣዮቹ እንሄዳለን። ዲቴይል ውስጥ ገፍታሳሌ የምትሰሩትን ቪዲዮ በትክክል የሚገልጽ ነገር ታስገባላችሁ ማለት ነው። ለምሳሌ የምግብ አሰራር ቪዲዮ ከሰራችሁ how to make this food ወይም እንዴት ይሄንን ምግብ ወይም የዶሮ ወጥ ከሰራችሁ የዶሮ ወጥ አሰራር ብላችሁ ታይትሉን ቀጥታ ትጽፋላችሁ ማለት ነው። መጽሐፍ ከሰራችሁት ቪዲዮ ጋር የሚገናኝ አይነት ታይትል ማስገባት ማለት። ከዛ ወደ ታች ወረድ ብላችሁ ዲስክሪፕሽን የሚል አለ። ዲስክሪፕሽን የሚለው ጋር በደንብ መጠንቀቅ ነው ያለባችሁ። እዚህ ጋር ገለጻ መስጠት አጠቃላይ ቪዲዮ እዚህ ከላይ በኩል የምታደርጉት ታይትሉን ነው። አሁን ግን እዚህ ጋር የምናደርገው ምንድነው ዲስክሪፕሽን አጠቃላይ ገለጻ ቪዲዮ ስለምን እንደሆነ ገላችሁ ኪወርድም እዚህ ውስጥ ትጨምራላችሁ። ኪወርድ እንደገና ታጎችን ከናንተ ቻናል ጋር ተመሳሳይ የሆኑ ቻናላችሁ እዚህ ጋር ታጎች ላይ ትጽፋላችሁ ማለት ነው። ምንድነው ለምሳሌ ለምግብ አሰራር ከሆነ ምግብ አሰራር ዲስክሪፕሽን ላይ ዘርዘር አድርጋችሁ ስለ ምግብ ስለ ቪዲዮ ምንነት በደንብ ከጻፋችሁ በኋላ ሃሽታግ ያደርጋችሁ በታግ የተለያዩ ሪሌትድ የሆኑ ከቪዲዮአችሁ ጋር ሪሌትድ የሆኑ ፖይንቶችን መጻፍ አለባችሁ። ወደ ታች ወረድ ስንል ተምብኔል የሚል አለ። ተምብኔሉን ክሊክ ታደርጉና ለምሳሌ ክሊክ አረግና ተምብኔሉን አስገባለሁ ማለት ያው ተምብኔል አመጣልኝ። አሁን ለሰራሁት ቪዲዮ ያው እዚህ ጋር ካሉ ተምብኔሎች ለዚህ ቪዲዮ ያዘጋጀው ተምብኔል ይሄ ነው። ስለዚህ ክሊክ አድርጋለሁ ዳን አስገባሁኝ ማለት ፕሌይሊስት አለ። ወደታች ወረድ ስንል ፕሌይሊስት አለ። እንግዲህ ፕሌይሊስት ማለት ምንድነው? አይነት ቪዲዮዎች አሉ የምትሰሩ ከሆነ በፕሌይሊስት ማድረጋቸውን ቪዲዮ ማለት ነው በራሳቸው ሳጥን እንደለያይቶ እንደማስቀመጥ ማለት ነው። ለምሳሌ ቁም ሳጥን ውስጥ ልብሶችን ለያይተን እንደማስቀመጥ እንደማለት ነው። ሸሚዞችን ሌላ በኩል እንደገና ደግሞ ሱሪዎችን ሌላ በኩል ቲሸርቶችን በሌላ ሳጥን ስለ ሶሻል ሚዲያ ግራውዝ ኮንተንት እሰራለሁ። ካፍካትን ተጠቅመን ቪዲዮ እንዴት ኤዲት እናደርጋለን የሚለውን ሁሌ ስለ ካፍካት ሲሰራ እዚህ ጋር አስቀምጣለሁ ማለት ነው። ሌላ ስለ ፖፖ ላይቭ ሲሰራ ፖፖ ላይቭ ሁሌ ማስቀምጠው በፖፖ ላይቭ ፕሌይሊስት ነው። ስለዚህ ሌላ ሰው የኔ ቪዲዮ ለማየት የመጣ ሰው ቀጥታ የኔን ፕሌይሊስት ይነካና ስለ ካፍካት ወይም ስለ ቪዲዮ ኤዲቲንግ ለማወቅ ከፈለገ እዛ ፕሌይሊስት ውስጥ ካፍካት የሚለውን ሲነካ ሁሉንም ቪዲዮ ኤዲቲንግ ስለ በካፍካት ላይ ቪዲዮ ኤዲት እንደምናደርግ በፓርት1 በፓርት3 በፓርት ሁሉ እዛ ይቀመጣል። እዛ ቀጥሎ ምንድነው ፕሌይሊስት ክሬት ያላደረጋችሁ ከሆነ ቀጥታ እዚህ ጋር ተነኩና እዚህ ጋር ኒው ፕሌይሊስትን ከታች ነክታችሁ ስም ትሰጣላችሁ ማለት እዛ ስም በረድ ስትሉ እንግዲህ ኦዲየንስ ነው። ኦዲየንስ ማለት እናንተ ቪዲዮ የሰራችሁት ለምን አይነት ሰዎች ነው? ለምሳሌ ለህፃናት ከሰራችሁ ከታች በኩል yes it made for kids ትላላችሁ። ግን ብዙ ጊዜ ለህፃናት ፐርፐዝሊ የሰራችሁት ቪዲዮ ከሆነ ሰራውን ቪዲዮ yes it is made for kids ካላችሁ ቪዲዮ ቢዋችሁ የተወሰነ ፐርሰንት ሊቀንስ ይችላል። ስለዚህ በትክክል ቼክ አድርጋችሁ እዚህ ጋር ስትሞሉ አስተውላችሁ ለህፃናት ታችሁ እንደሆነ yes ብትሉ ችግር የለም። ግን ለህፃናት ያልተሰራውን ቪዲዮ is not made for kids ማለት አለባችሁ ማለት ነው። ከዛ ወረታች ወረድ ሳይድ ፕሮሞሽን የሚል አለ። ቪዲዮአችሁ ላይ ከፈለላችሁ ለምሳሌ ስለሆነ ድርጅት ወይም ማስታወቂያ ካለ ተከፍሎላችሁ ገንዘብ ተከፍሎላችሁ የምትሰሩት ማስታወቂያ ቪዲዮ ኮንታይም ፓይድ ፕሮሞሽን ትላላችሁ። ስለዚህ ከለለ ደግሞ እንድልፋላችሁ ማለት ነው። ሌላ ኤአይ ዩዝ ለምተ ቪዲዮ ላይ ወይ በኤአይ የተሰራ ቪዲዮ ከሆነ yes ትላላችሁ። ምክንያቱም ግዴታ እዚህ ጋር መሙላት አለባችሁ። በኤአይ ሆነ በኤአይ ሰራው ብትሉ ምንም የሚቀንሰው የሚጨምረውም ነገር የለም። ግን ኖርማሊ ዩቲዩብ ለማወቅ ስለፈለገ እዚህ ጋር በትክክል የተሰራው በኤአይ ከሆነ ኤአይ ጀነሬተር ኮንተንት ከሆነ ኤአይ ጀነሬተር ነው yes ትላላችሁ። ካልሆነም ደግሞ ኖ ብላችሁ ታልፋላችሁ ማለት ነው። ኢንቫይት ኮላቦሬሽን የሚል አለ። እዚህ ጋር
ኮላቦሬተሮችን ኢንቫይት ታረጋላችሁ ማለት ነው። ይሄ የሚጠቅመው ቢግ ቻናሎች ካሉ ከናንተ ብዙ የሰሩ ቻናሎች ቢግ ቻናሎች ካሉ ከነሱ ጋር ኮላብ ሆናችሁ የናንተ ቻናል ቶሎ እንዲያድግ ከተፈለገ ኮላቦሬሽንን አክሰፕት የሚያደርጉ ሰዎች ካሉ ከነሱ ጋር ኮላቦሬሽን መላኪያ ነው። ስለዚህ እዚህ ጋር ኢንቫይት ኮላቦሬሽን እዚች ጋር ኢንቫይት ኮላቦሬሽን ታደርጉና ከዛ እዚህ ጋር ሊንክ ክሬት ያደርጋል። ከዛ ኮርነር ቲዩብ ከሚል ጋር ኮላቦሬሽን ማድረግ ፈለኩኝ ማለት ነው። ኮርነር ቲዩብ ያው ኮርነር ቲዩብ መጣልኝ ያው መጣልኝ። ስለዚህ ክሬት ሊንክ አደረኩኝ። ከዛ ኮላቦሬሽን ሊንክ ፈጥሮልኛል ማለት። ስለዚህ እቺን ኮላቦሬሽን ሊንኳን ኮፒ አረጋታለሁ። ከዛ እቺን ኮፒ አድርጌ ሜል ላይ ወይም እዚህ ጋር የኮላቦሬሽን ሊንክ ልከናል። ከዛ ቀጥሎ ታጎች መጥቷል። እዚህ ጋር ታግ መጥቷል። ስለዚህ ቪዲዮአችሁ ላይ እዚህ ታግ ታስና በትሬንዲንግ በሆኑ ቪዲዮዎች ስለሚሰራ ከሱ ጋር የሚገናኙ እነ ዳሎሊ ኢንተርቴይንመንት፣ ኢትዮትራስ፣ አብሬሎ ኤችዲ ምናምን እነኝን ታግ አድርጊያችኋለሁ ማለት። ስለዚህ እዚህ ጋር ታግ ታስገባላችሁ። ከዛ ወረድ ስንል ምንድነው የቪዲዮ ላንጉዌጅ ነው። ያው የቪዲዮ ላንጉዌጅ አማሃሪክ ያው አማሃሪክ ነው። ዋናው እዚህ ጋር ዋናው ካታጎሪ የቪዲዮ ካታጎሪያችሁ ምንድነው? ለምሳሌ እዚህ ጋር ክሊክ ስናደርግ ኮሜዲ ነው፣ ፊልም ነው፣ ኢንተርቴይንመንት ነው፣ ኒውስ ነው፣ ፖለቲክስ ነው፣ ስፖርት ነው፣ ትራቭል ነው። የተለያዩ አንተ ከሰራችሁ ቪዲዮ ጋር ሪሌትድ የሆነ ካታጎሪን ማስቀመጥ አለባችሁ ማለት። ለምሳሌ የኔ አሁን ላይ የሚሰራ ኢንተርቴይንመንት ነው። ስለዚህ ስለ ኢንተርቴይንመንት ስለሆነ ኢንተርቴይንመንትን ካታጎሪ አድርጌ ሰሌክት አድርጌያለሁ። እዚህ ጋር ቪዲዮዬ ባይዞ አፕሎድ አድርጎ ቼክ እያደረገ ነው። ከላይ አፕሎድ ኦልሞስት አድርጎ ጨርሷል ማለት ነው። ኦልሬዲ ጨርሰናል። ከዛ ወዴት ነው የምንመጣው? በኩል አሁን ቪዲዮ ኤሌመንትስ የሚለው ጋር እንመጣለን። ቪዲዮ ኤሌመንትስ ጋር እነኚህን ኤሌመንቶችን በትክክል መሙላት አለብን ማለት ነው። እዚህ ጋር አድ ኢንድ ስክሪን ቪዲዮአችን አንደኛው ካለቀ በኋላ ሌላው ቀጥታ መጥቶ እዛ ለቀን የሰራነውን ቪዲዮአችንን እንዲያይ ማድረግ የሚያስችል ማለት። ስለዚህ እዚህ ጋር አድ ታደርጋላችሁ። አድ እዚህ ጋር መርጥና አንድ ቪዲዮ መርጫለሁ። አንድ ቪዲዮ ይሄኛው ከዚህ ቀጥሎ እንዲመስክሪን ቀጥሎ ምንድነው አድ ካርድስ የሚላል ካርድ ማለት ቪዲዮአችን እየታየ ማስታወቂያ ከላይ በኩል የሚቀጥለው ሎተሪ የሰራው አለ። ስለዚህ በቀጥታ ከላይ በኩል ዲቢ ሎተሪ 2026 እንዴት እንደሚሞላ የሚለው ከላይ በኩል ጽሁፍ እንዲመጣ ማድረጊያ ማለት። ስለዚህ እዚህ ጋር እመጣና ከዚህ ውስጥ ቪዲዮ እመርጣለሁ። ቪዲዮ ከዚህ ውስጥ እመርጥና ለምሳሌ እዚህ ውስጥ ብዙ ሰው ያየ ወይም ብዙ ሰው ማየት የሚችለው ወይ በብዙ ሰው እየታየ ቪዲዮ እመርጣለሁ። ከዛ ለምሳሌ ስለዚህ ልጅ የሰራሁትን ቪዲዮ እዚህ ጋር መረጥኩኝ። ከዛ ይሄኛው አሁን ከላይ በኩል ይመጣል ማለት ነው። እዚህ ጋር ስለሳበችው ልጅ ይልና ላይ መጥቷል። ስለዚህ ይሄንን ቀጥታ ምንድነው ማድረገው ሴቭ እላለሁ ከላይ በኩል ማለት ነው። ሴቭ ሆኗል ማለት ነው። አሁን ይሄንን ቪዲዮ ኤሌመንትን ሞልተን ጨርሰናል ማለት ነው። ከዚህ በኋላ እዚህ ጋር እንመጣለን። ቼክስ የሚለውን ክሊክ እናደርጋለን። ቼክ የሚለው እንግዲህ ቪዲዮአችን ቼክ እያደረገልን ነው። ከዚህ ወደ ታች እንደዚህ መጥተን ቪዲዮአችን ከኮፒራይት ፍሪ እንደሆነ እናያለን ማለት ነው። ስለዚህ ይሄው ቼክ ኮምፕሊት ቼኩን ጨርሶልናል። ስለዚህ ኖ ኢሹ ፋውንድ ይላል። ኢሹ የለም። ስለዚህ ከኮፒራይት አሁን እኔ የምጭነው ቪዲዮ ነፃ ነው። ባይ ዘ ወይ በትክክል እዚህ ጋር ከኮፒራይት የምንጭነው ቪዲዮ ነፃ መሆኑን ካረጋገጥን በኋላ ነው አፕሎድ ማድረግ ያለብን። ካልሆነ ዩቲዩብ ስትራይክ ሊልክልን ይችላል ማለት ነው። ስለዚህ በትክክል እዚህ ጋር ቼክ ማድረግ አለብን። ሌላው ምንድነው ቪዚቢሊቲ እዚህ ጋር ስንመጣ እንግዲህ ፕራይቬት ማድረግ ይቻላል፣ አንሊስትድ ማድረግ ይችላል፣ ፐብሊክ ማድረግ ይቻላል ማለት። ስለዚህ የትኛውንም ቪዲዮአችንን ከሰራን በኋላ ፐብሊክ ከምናደርግ እዚህ ጋር ፕራይቬት ወይም አንሊስትድ አድርገን ማስቀመጥ እንችላለን ማለት ነው። ፕራይቬት ካደረግን ለራሳችን አስቀምጠናል ማለት ነው። አንሊስትድ ሲሆን ለተወሰኑ ለፈለግናቸው ሰዎች ያዩ ማድረግ ይችላሉ ማለት ነው። ስለዚህ ፐብሊክ ስናደርግ ቀጥታ ዩቲዩባችን ላይ አፕሎድ አድርገናል ማለት ነው። ስለዚህ ከዛ ውጪ ግን ስኬጁል ማድረግ አለብን። የትኛውንም ቪዲዮ ስንጭን ስኬጁል ማድረግ አለብን። ቀጥታ ቪዲዮን እንደሰራን ማድረግ የለብንም። ዩቲዩብን ለየትኛውም ለምን አይነት ሰዎች የኛን ቪዲዮ ሪኮመንድ ለማድረግ ቪዲዮአችንን ቼክ የሚያደርግበትን ሰዓት መስጠት ማለት ነው። ስኬጁል ቪዲዮ ማድረግ ማለት ነው። ስለዚህ በየትኛውም ሰዓት ቪዲዮአችንን ስንሰራ ስኬጁል አድርገን ከተወሰነ ደቂቃ ወይም ከተወሰነ ጊዜ በኋላ አፕሎድ እዚህ ስኬጁል ካደረኩኝ ነገ ብችል ፐብሊሽ ባደርግ ይመረጣል ማለት ነው። ቪዲዮአችን ለብዙ ሰው ጋር እንዲደርስ ከተፈለገ እነኚህ ቪዲዮአችንን ከመጫን በፊት ማድረግ ያለብን ነገሮች ቪዲዮዬ ሬዲ ሆኗል። ታይትሉን አስገብቻለሁ።
ኤቭሪቲንግ ሬዲ ሆኗል። ደቂቃውም አልቋል። አፕሎድም አድርጎ ጨርሰን እናስቀምጣለን። ምናምን ከሆነ ቶሎ መስራት ካለበት አንዳንዴ ፐብሊሽ ማድረግ ይችላል ማለት ነው። እዚህ ጋር ቀጥታ ፐብሊሽ ቢያደርግ ቶሎ የመታየት እንትኑ ነገሩ በትኩስ እያለ መለቀቅ ያለበት። በዚህ መንገድ ሴቲንጎችን ካስተካከልን በኋላ መልቀቅ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫንና ቪዲዮን ላይክ በማድረግ በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩ። አመሰግናለሁ።